የማያልፉ መስሎ ቀናቶች አልፈዋል። የማይነጋ የሚመስለው ምሽት ነግቷል። አንችለውም አንቋቋሙም ያልነው መከራ ሁሉ ችለን አሳልፈናል። አይጠገንም ያልነው ልባችን ተጠግኖ አይተነዋል። አንድንም ካልነው በሽታም ድነናል። እና አሁንም እነዛ ችግሮች፣ እነዛ መከራዎች፣ እነዛ ፈተናዎች ድጋሜ በህይወታችን ተከስተው ሊሆን ይችላል። ወዳጅ አማራጭ የሌለው ምርጫ አሁንም መታገስ ነው። ባለመታገሳችን ቀጣይ ለሚመጣው ደስታም ቀጣይ ለሚመጣው ስኬት መድረስ አንችልም። በመታገሳችን ግን አሁን ያለውን መከራ አልፈን አሁን ያለንበት ችግር አልፈን ድጋሜ ለስኬት እንበቃለን። ህይወት ተለዋዋጭ ናት። በአንድ ቦታ አትቆም። ያን ጊዜ አንተም አብረህ የምትለዋወጥ ከሆነ በጣም ትጎዳለህ። ችግሩ፣ ሐዘኑ፣ ህመሙ ሲመጣ መታገስ ከቻልክ ደስታውን ማጣጣም ትችላለህ። ስለዚህ አማራጭ የሌለው ምርጫ በህይወታችን ላይ ትልቁ ነገር መታገስ ነውና ሁሉም ያልፋል። አላፊ ነው። ባለበት የሚቆም ምንም ነገር የለም። ብቻኛ ደህና ነን። ደስታውንም ሐዘኑንም መከራውም ያልፋል። ደግሞ ደስታ ይመጣል። ስለዚህ ወዳጄ ህይወት ባለችበት አትቆም። አንተ መኖር ከቻልክ፣ አንተ ደህና ከሆንክ፣ አንተ መታገስ ከቻልክ አሁንም ያለህበትን መከራና ስቃይ አልፈህ ድጋሜ የሚናፍቅህ ስኬትና ደስታን ለማየት ትበቃለህ። ብቻ እንድታገስ። ቅን ሰው ነኝ። ቅን ሰው ቲዩብ አስተማሪ ቪዲዮዎችን ብቻ የምታገኙበት ቻናል ፎሎ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።